ሌባ ነው ምንድን ነው? እኔ እንጃ ብቻ ሴቷ ልጅ ግን የሆነ ነገር ላይ ያደረጋት ነበር። ዛሬ በደብራን ይዤላችሁ መጥቻለሁ። ቀልቤንም ቆሌውንም ነው የምገፋው። እንደምትመለከቱት ነው። ሰው ሞቶብኝ እለዋለሁ። እስቲ ምን እንደሚሆን እናያለን። ዛሬ አሪፍ ይሆናል ብዬ አስባለሁ። አብራችሁን ቆዩ። አመሰግናለሁ። ደውዬለታለሁ፣ እየመጣ ነው። እስቲ እየመጣ መድረሱን ቼክ ላድርገው። ጎር ነው ዛሬ እንጂ ፈራሁ እኮ። ምንድን ነው እንደዚያ ቸኮልሽ? ቶሎ በል ግባ፣ ቶሎ በል ግባ፣ ቶሎ በል ግባ። ምንድን ነው? ምን ሆነሽ ነው? ምንድን ነው? ምንድን ነው? ቆይ ልንገር እኮ ምንድን ነው? ቆይ ሌው ምንድን ነው እኮ? ቆይ ምንድን ነው የምትነግሪኝ? ምንድን ነው የምትነግሪኝ? ቆይ 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 ምን ሆነሽ ነው? ምንድን ነው የተፈጠረው? ልጆቹን አስተኝቻቸው ስራ እየሰራሁ ነበረ። ከዛ ቆይ ተረጋጊ እንዴ! ምንድን ነው? ልጆቹን አስተኝቻቸው ስራ እየሰራሁ እና ከዛ ስመጣ ወደ ቤት የሆነ ሰው ቆሞ ነበረ። እሺ ሴቶቼ በኩል እየገለጠ ነበረ። ከዛ ቧንቧ እየሰራ ደንግጬ ሴቷ ልጅ ቆሞ ስለነበር አላሰብኩም። ኮሸት አልክሻ ምንድን ነው? ማን ነው? አላውቅም። ታውቂው ሰው ነው? ኮፍያ ያደረገ ሰው ብቻ ሴቷ ልጅ ገብት ነበር። ማን? ተረጋጊ። ምንድን ነው? እኔ ሌባ ነው ምንድን ነው? እኔ እንጃ ብቻ ሴቷ ልጅ ግን የሆነ ነገር ላይ ያደረጋት። እንዴት የማይታወቅ ሰው ብሎ ቤት ይገባል? እሺ ተረጋጊ፣ ተረጋጊ። ሌላ ያወራሽ ሰው አለ? የለም። እሺ ተረጋጊ። ቆይ አሁን ስሚ ዳጊ፣ ሰማሽኝ? እንዴት ነው ብረጋጋው? ተረጋጊ። ቆይ ምንድን ነው አንቺ? ሌላ ያወራሽ ሰው አለ ወይ? የለም። እሺ ተረጋጊ። አሁን ቆይ በቃ መፍትሄ እንፈልግ፣ መፍትሄ እንፈልግ። በማልቀስ አይደለም ሁሉ ነገር የሚሆነው። ተረጋጊ። ሻውን ወደ ፖሊስ ጣቢያ እንሂድ በቃ። ለምን ለምን እንዴ? በቃ ያለውን ነገር ማስረዳት አለብና። ሰው እኮ ነው እዚህ ቤት ውስጥ የሞት። ለምን እንዴ? እና ኖርማ ምን እናደርገዋለን? እንዴ ቤተሰብ ይኖረዋል። እሱም እኮ ምንም ነገር ቢሆን ይሄን ነገር ህግ ማወቅ አለበት። ተነሽና አትሊስት ደርሰን እኔ እኮ አይደለም እንዴ? እኔ መቼ አውቀሽ ነው አልኩኝ ማለት እኔ ኬርኩ ያስሮኛል አልሄድም። ኬርኩ ያስሮኛል አልሄድም። ይሄ እኮ የሚደበቅ ነገር አይደለም። እኔ አልሄድም። ይሄ የሚደበቅ ነገር አይደለም። አልሄድም። ያማል እንዴ ልጆችን ጥዬ እንድታሰሩ እኔ ያለው እኮ አልኩሽ። እንሂድና ያለውን ነገር እናስረዳቸው እኮ። ምን ብለን ነው የምናስረዳቸው? በቃ ራስሽን ለመከላከል ነው። የገባ ሰው ካለ
አይ እና ምን እናደርገዋለን? ምን እናደርገዋለን? ነገር ዳጊ ተወኝ፣ አልሄድም። ተወኝ። ያናገርኩሽ እኮ ነው። ተሳሰረኝ ነው። ምንድን ነው ማሳሰርሽ? ይሄ እኮ ነፍስ ነው ዳጊ። ልታሳሰረኝ ነው። አሁን በዚህ ሰዓት እኔ እና አንቺ የምንከራከርበት ሰዓት አይደለም እኮ። ልታሳሰረኝ ነው። ምንድን ነው ማሳሰርሽ? ያለውን ነገር ማሳወቅ አለብን። ምን ሆነሽ ነው? እሱ እኮ ሴቷ ልጅ የሆነ ነገር ሊያደርጋት ነበር እኮ። እሱን እናስረዳለን ሄደን እኮ። አንተ ካስረዳናቸው እናስረዳቸው። አንተ እንደገደልከው ምኑን? እሱ እኔ እኮ ችግር የለውም። እኔ እንደገደልኩት ላስረዳ እችላለሁ። አንቺ የህሊና እረፍት እያጣሽ መኖር ትፈልጋለሽ? ችግር የለውም፣ አላጣም። አንተ ወንድ ልጅነት ትችላለህ። ምን ማለት ነው ትችላለህ? አንተ ወንድ ልጅነት ትችላለህ። ለአንቺ ኃላፊነት መውሰድ ከብዶኝ እኮ አይደለም። ገባሽ? አትሊስት ግን ያጠፋ ሰው አንቺ ደርሶብሽ ነው እንጂ መተሽበት አይደለም ማለት። የህሊና ጸጸት ውስጥ በየቀኑ እሱን እያሰብሽ እንድትኖር አልፈልግም። ገባሽ? ስለዚህ የሚሉትን መስማት አለብን። አይ ምንድን ነው? አይ ከሄድን አንተ ነው እጅ የምትሰጠው። አንተ ወንድ ልጅ ነህ። እስር ቤቱንም ችግር የለውም። እኔ ስለ እስሩ አይደለም። ችግር የለውም። ለምን 100 ዓመት አይፈርዱብኝም? ስለሱ አይደለም። ራሴ ደረሰ እጅን ስጥ ዳጊ፣ ራሴ ደረሰ እጅን ስጥ። አልሄድም። እሺ ነይ ቆይ ተረጋጊ። አሁን እሺ እንሂድና እናዋራቸው ቢያንስ። አልሄድም። በቃ እኮ አይደለም አንስተና ኖሮ ተፈጥሯል አይደል እንዴ? እሱ ነው የደረሰብኝ። እኔ አለቀውትም። እሱ ነው የደረሰብኝ እኮ ደረሰብሽ። እሱ እናስረዳቸው። አውቄ አይደለም። መቼ አውቀሽ መልኩ ነው? እኔ አልሄድም። ራስሽን አረጋጊ መጀመሪያ። እንዴ መፍትሄ እኮ የሚገኘው እኮ እየተንቀጠቀጥሽ አይደለም። ምን ሆነሽ ነው? እጅሽን መስጠት አለብሽ፣ ግዴታ ነው። ራስህ ስጥ ዳጊ። ህፃን ልጅ አትሁኝ። ለልጆቹን ያባታቸው ነኝ ያለውላችሁ እንዴ? ልታሳስረኝ ነው? ብትታሰር አይሻልም እንዴ? ሁሉ ጊዜ ዝግጅት ምን አስተሳሰብ በእኔ ፋንታ በጣም ቀላል ከሆነ በእኔ ፋንታ አንተ እጅህን ስጥ። ለእኔ ምን ብዬ ነው እጅ የምሰጠው? ሞተብኝ፣ ገደልኩት ብለህ እኔ እኮ ራሴን ወድጄ አይደለም እሰጣለሁ። እንደዛ ብዬ ልስጥ፣ ከዛ አንቺ በሰላም ትኖሪያለሽ። እኖራለሁ። አዎ አልታሰርም። አንቺ ተረጋጊና አስቢ። አሁን እኮ ለእንትን እኮ አይደለም፣ እንረጋጋሽ። አሁን አንዴ ትንሽ ተረጋጊ። አልሄድም ማለት ባላም አልሄድም። መሞቱን ግን አረጋግጠሽ ነው ያሰርሽው? አይ ተው አትንካው። ምንሽ ነው? አትንካው። ተረጋጊ እንጂ ሊሆ ቢያንስ። አይ አትንካው። እሺ ተረጋጊ። እኔ እኮ መጥቻለሁ አይደል? ጭንቅላቱ ተረጋጊ። በቃ ተረጋጊና አሁን እኔ እሺ እሄዳለሁ። ሄጄ እኔ አዋርቻቸው እመጣለሁ። እሺ አይ እኔ እሄዳለሁ ቤተሰቦቼ ጋር። የት ቤተሰቦቼ ጋር እሄዳለሁ። እዚህ አልጠብቅም። ስጭ ካልክ ይዘህ ትመጣለህ ፖሊስ። እኔ ልጆቼን ይዤ ልሄድ መጀመሪያ። እኔ ሳልወጣ እንዳትወጣ እንዴ? እኔ እኮ ባልሽ ነኝ። አይ አሁን እጅሽን ስጪ ስትለኝ አላምንም። እንደ እጅሽንማ መስጠት አለብሽ። ሰው ገለሽ። አልሰጥም። ምን አይነት ጭካኔ ነው? አልሰጥም። ራስ ሰጥ ልጄ እንዲነካከ ነበር። አሁን ቢነሳም ደግሜ እገለዋለሁ። እሱ ነው ጨካኝ። እኔ አልሄድም።
እሺ እኔ ሄጄ ለምጣቸው። ማን ጋር ነው የምታመጣቸው? ማን ላይ ነው የምታመጣቸው? ያለውን ነገር ይኸው ማን ላይ እኮ አይደለም፣ ይሄ የሰው ነፍስ ነው። ማን ላይ ነው የምታመጣቸው? አኖረውሮ አይደል? ማን ላይ ነው የምታመጣቸው? አኖረውሮ ማለት ማን ላይ ነው የምታመጣቸው? ልገኝ ነው ባንኛለሁ አይ ፖሊስ ያሳስርሻለሁ ልሻለሁ። ለምን አትልም? አንተማ ትላለህ። ጭንቅላቱን ሳይሆን ማለት ነው። ጭንቅላቱ ዞረሰ ከስር የሆነ የብርድ ልብስ እንትን ታየኝ ማለት ነው። ከዛ መጀመሪያ ደንግጬ ነበር። ከዛ ግን ሳየው በቃ አይ ዲነጅ አንቺ ከኔ የመጣልኝ ደግሞ ያስ ልገኝ ነው በጌታ ስም የእውነት ቢሆንስ ግን የእውነት ቢሆንም ሄደህ ትሰጣለህ። ችግር የለውም ለመስጠት እኮ አይደለም። ግን አንቺ ቢያንስ እረፍት ማጣት የለብሽ። የሰው ነፍስ ደግሞ ቀላል ነገር አይደለም። ገባሽ? ሰው የሆነ ነገር ካጠፋ በኋላ አንቺ አትሊስት ራስሽን ለመከላከል ከሆነ ነገሮች ይቀላሉ። ገባሽ? ከዛ ያኛውን እንትን ተወተሽ ብትወጪ ነው የሚሻለው። እኔ ብገባ አንቺም እረፍት አታገኝ። እዛ ነው። ገባሽ አይደል? ባርባንን ግን ደስ ይለኝ ነው። መሀል ላይ በደንብ እያየሁ እጄን ስትይዥ ምናምን እያየሁ ማወቄ ነው እንጂ ባላቅ ደስ ይለኝ ነው። በቃ ባላቅ ደስ ይለኝ ነው። የምር ማወቂያ እናደኝ በደንብ ያምር ነበር። ይላል ሰውዬው። ጥሩ ነው። ጥሩ ላይ ነሽ። ገብተኛል እባክሽ። በቃ አለክ እሱን አይበላቸው ነው ያልኩህ። ካሜራ እንደደቀንሽ ገብተኛል። አይበላቸው ነው ያልኩህ። አይ ይኸው የምታረገውን እናንተ ግን ምን ታረጉ ነበር? አሁን ሚስታችሁ እንደዚህ አድርገው ብትጠብቃችሁ ለባሎች እስቲ ኮሜንት ላይ ጻፉልኝ። ትደብቃላችሁ ወይስ ታጋለጣላችሁ? ምን የሚያደርጉ ይመስልሽ? በጣም አጣብቀኝ ነው። አዎ ከባድ ነው። እኔም ብሆን ከባድ ነው። አሁን እዚህ ጋር ስለገባኝ ነው እንጂ ያለው ነገር በጣም ከባድ ነው። ከባድ ውሳኔ ነው። ለማንኛውም ለማንም አንመኝም። ይሄን እንወዳችኋለን። ሰብስክራይብ አድርጉልን ቻናሉን። አዲስ ቻናል ስለሆነ እስቲ ገፋ 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 እያደረጋችሁ አዳዲስ ነገሮችን ይዘንላችሁ እንመጣለን። የፋሚሊ ታይም ይኖረናል፣ ብሎጎች እንሰራላችኋለን። አዳዲስ ነገር እናምጣላችሁ። ገፋ ገፋ ስታደርጉት የኛም ሞራል ይመጣልና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንዲሁም የደወል ምልክቱን እየተጫናችሁ ቅድሚያ የምንለቀው ቪዲዮ እናንተ ጋር እንዲመጣ አድርጉ። እንወዳችኋለን። ቻው